የፍቅር መቤት አንድ ላይ አይደሉም ከተገናኙ በጣም ቆይተዋል 3 ወር ማለት ፍቅረኛ ማቾች ናቸው ውጪ በቃ አስወጣልኝ እናት ውጪ ተለው ከቤት ያስወጣልኝ በቃ ውጪ ዳንኤል ፍቅር አይ ፍቅር ሶሻል ሚዲያ ላይ አግባኝ ያልኩት ስለምፈልገው እኔ ሴት ልጅ ነኝ እድሜ ይሄዳል ቤተሰብ አግቢ እያለ እየጠየቀኝ ነው ምን ማለት ነው በእናትሽ ወደዛ ነው ውጪ ቅዱስ ረፉሽ በቃ ቤተሰቦቼ ባለሀብት አግኝተዋል ኦኬ ይድሩኛል አለቀ ይሄን ደግሞ እና ምንም ሳይኖረኝ ነው እንዴ ማገባሽ ታዲያ ገና እንለወጣለን መቼ ሰው ሳይፈልገኝ ቀርቶ ይመስላል እንዴ ካንተ ጋር ያለው እንዲያበቀለ ስለፈለኩ እዛ ሚዲያ ላይ ተናገርኩ አለቀ እንግዲህ ጋይስ ዳናይት መታለች እኔ የምመጣም አልመሰለኝም ነበር የሁሉ ደቂቃ ስታስጠብቀኝ ልጁ ዲፕሬሽን ውስጥ ገብቷል ሁሉ ጊዜ ህፃንነት ነው ሁሉ ጊዜ የማይሆን ነገር ነው ስለዚህ እኔ አልፈልገውም በቃ ስለማልፈልግ የፈለኩትን ነገር ነበርኩኝ ከዚህ በኋላ እሱ እኮ የሚስተካከል ነገር ነው አረ በማርያም በእናትሽ እኔ አታስጨንቁ ስንቴ ነው ይሄን ደጋግመን ስንቴ ነው ያወራንበት ልቀቀኝ ዳጊ ውጪ ነው ውጪ አስወጣልኝ ዳጊ ሰማኛለ ወደዛ ሄድልኝ እንዴት ምታሰላናች ቅዱስ ረፉስ ዞር በልልኝ አይነም ማየት ስላልፈለኩ ነው እስካሁን የቆየሁት እሺ ዝም ብለህ ተረጋግሽ ውጪ ውጪ ሰላም የልጅ ቅዱስ ዩቲዩብ ፋሚሊዎች እንዴት ናችሁ እንግዲህ ያው ከረጅም ጊዜ በኋላ ከ3 ወር በኋላ ተመልሰናል አብዛኞቻችሁ ምን ነው ጠፋችሁ ያላችሁ ብዙዎቻችሁ ያወራችሁት ነበር በውስጥ እንዲሁም እየደወላችሁለት ነበር እና የማይሆን ነገር ተፈጥሮ ነበር አብዛኞቻችሁ ከኔ ጋር ነበር ስታወሩ የነበሩት ከቅዱስ ጋር አይደለም እና የማይሆን ነገር ተፈጥሮ ነበር የዛሬ 3 ወር ገደማ አባይ ቲቪ ላይ ቀርበን ነበር እና የማይሆን ነገር ተፈጥሯል እንዴት ብዬ እንደምነግራችሁ አላውቅም ምን ብዬ ይሄ ነው ብዬ ለእናንተ ማስረዳት በጣም ከባድ ነው ግን እንዴት ነው ግዴታ ስለሆነብኝ ነው በቃ ይሄ ግዴታ ስለሆነብኝ ለኔ እመቤቴን ነው የምላችሁ ማርያምን በጣም ግዴታ ስለሆነብኝ ለእናንተ ልነግራችሁ ነው ዛሬ ወደዚህ ወደ እናንተ ፊት የቀረብኩት ቅዱስና ዳናይት ተጣልተዋል የተጣሉበትን ምክንያት አባይ ቲቪ ላይ ቀርበን ነበር እንደነገርኳችሁ ዳናይት የማይሆን ነገር ነው ያደረገችው እዚህ ጋር እንደምታዩት እንዳያችሁት ነው ይሄ ሁሉ ነገር ተፈጥሮ ነበር እንደዚህ ቬሎ ሱፍ እስከ መልበስ ደረጃ ደርሰው ማይሆን ነገር ነው የተፈጠረው ብቻ እኔ እንጃ በጣም ነው ጨነቀኝ ሰሞኑን ልጁ በቃ የማይሆን ሙድ ውስጥ ነው ያለው እኔ በቃ መሞትም አለብኝ መድኃኒት መጠጣትም አለብኝ እያለኝ ነበር ብቻ ምን እንደሆነ አላውቅም ጌታን እኔ እንጃ በጣም ስለጨነቀኝ በቃ ምንም ማድረግ ስላልቻልኩ ዛሬ ለእናንተ ነግሬያችሁ ምናልባት ማድረግ የምትችሉት ነገር ካለ እናንተንም ለመጠየቅ ነው የመጣሁት እንዲሁም ዳናይት ጋር ደውዬላት የምትለኝ ነገር ካለ ጠርቻት ብቻ ለማግባባት በቃ እነሱ ሰላም እንዲፈጥሩ ነው የምፈልገው እነሱ ሰላም ፈጥረው ታርቀው ወደ ዩቲዩባቸው ቢመለሱ ደስ ይለኛል ብቻ ግን እስቲ እደውልላትና አሁን የምትለኝን ነገር እኔም እሰማለሁ ለእናንተም አሰማችኋለሁ ሰብስክራይብ እያደረጋችሁ እስከዛ ድረስ አብራችሁን ቆዩ አንድ ላይ አይደሉም ከተገናኙ በጣም ቆይተዋል 3 ወር ማለት ፍቅረኛ ማቾች ናቸው 3 ወር ማለት በጣም ከባድ ይሄን ነገር ፋሚሊ ልጣሉ ፋሚሊ ራሱ ያውቅም እስቲ ዳናይትንም እጠራታለሁ ምናልባት የሷን ሐሳብ ሊኖር ይችላል በምን ልጣሉ ሐሳብ ምክንያት ይሄን አልፈልግም ልትል ትችላለች እና አሁን የምገኘው እኔ ቅዱስ ሰፈር ነው የቅዱስ ቤት ጋር ነው ያለሁት ደውዬ እጠራታለሁ ከዛ ሐሳቧን ትነግረኛለች የምትለውን ነገር እኔ አልፈልግም የምትልም ከሆነ አልፈልግም ነው ግን አናስጨንቃትም ሴት ልጅ ነች ያለ ፍላጎቷ ምንም ማድረግ አይቻልም ግን እሱን ማየት አለባት በቃ እሷን ማየት አለበት እሱን ማየት አለባት ስለዚህ እሱ ቤት ይዣት ሄዳለሁ እኔ እንጃ ብቻ ልትመታውም ትችላለች እሱም ምን ሊሆን እንደሚችል አላውቅም አሁን ጠራ ሄሎ ወይ ዳናይት አቤት እንዴት ነሽ ዳዊት መስከር አለን አወቅሽኝ አላውቅም ማለት ዳጊ ነኝ ኦኬ ዳጊ እንዴት ነሽ ስደውል እኮ በእኔ ልታንሽልኝ አልቻልሽም
ብሎክ እኮ ነው ያደረግሽኝ። ይሄ ሁሉ ቀን እየደወልኩልሽ ነበር ብዙ ቀን ከአባይ ቲቪ በኋላ ተገናኝተን አናውቅም ታውቂያለሽ አይደል? በእኔም ስልክ ደውልልሽ ነበር፣ በሌላ ሰው ስልክም እየደወልኩልሽ ነበረ፣ ግን እኔ እንጃ ላገኝሽ አልቻልኩም። ማንም ሰው ስላላስፈለገኝ ነው ለዛ ነው። አይ እንደዛ ታውቂያለሽ። ያው አይ እኔ በአንዳንድ ነገር ላወራሽ ስለፈለኩኝ ነው ዳናይት። ስለምን? በቃ ስለ አባይ ቲቪ ስለተፈጠረው ነገር ምናምን ነገር ላወራሽ ፈልጋለሁ በጣም ማለት ነው። እኔ የማይሆን ነገር ውስጥ ነው ያለሁት። ገባሽ አይደል? እዛ አባይ ቲቪ ቀርበን የማይሆን ነገር እንደተፈጠረ ታውቂያለሽ። ከዛን ቀን በኋላ ኦሬዲ 3 ወር ሆኗል ከተገናኘን አይደል? በአካል ከተያየን። ስለዚህ እሺ ላገኝሽና ባወራሽ በጣም ደስ ይለኛል። እኔ አሁን ከተማ ነኝ፣ ከከተማ ወደ ቤት ልገባ እኮ። እሺ ከመግባትሽ በፊት ላገኝሽ፣ ከዛ እናውራ። እሺ ግን ጊዜ የለኝም፣ ቶሎ ነው የምመለሰው። ችግር የለውም 5 ደቂቃ በቂ ነው። እኔ እሺ በቃ እሺ በቃ ደውላለሁ። እሺ ደውል፣ እኔ ራሴ ደውልልሻለሁ። እሺ ብላለች። በስንት መከራ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የመጣችን እንግዲህ ጋይስ ዳናይት መታለች። እኔ የምመጣም አልመሰለኝም ነበር የሁሉ ደቂቃ ስታስጠብቀኝ፣ ብቻ ግን መጣለች። አሁን ዳናይት ሰላም ዳጊ፣ እንዴት ነሽ? አንቺ ጭቤስት እናውራ። 5 ደቂቃ ብቻ። ምን ነበር? ረጅም ጊዜ ሆነን አይደል? ብዙ ጊዜ ሆነን ከዛ በኋላ ተገናኝተን እንቀም 3 ወር ማለት ነው። በጣም አምሮብሻል። ትዳር ስፈቺ እንደዚህ ነው እንዴ? እንዴ ነው የሚያምርብህ። ትዳር ስፈቺ ምንድነው ካሜራው ዩቲዩብ ጀመርክ እንዴ? አረ ምን አባቴ ይጀምራል እና አንድ ነገር ላውራሽ ስለምፈልግ ዳናይት እዚህ ድረስ የጠራሁሽ እኮ አስፈላጊ ነው። አስፈላጊ። እሺ ከደበረሽ ግን መቅረት ይችላል። አይ ችግር የለውም። እሺ ምን መሰለሽ ዳናይት፣ ታውቂያለሽ አባይ ቲቪ ላይ የዛሬ 3 ወር ቀርበን ነበርና በጣም ብዙ ነገር ተፈጥሮ ነበረ። በጣም ከምልሽ በላይ እኔ እንጃ ሶሻል ሚዲያ ላይ ሰሞኑን የማይሆን ነገር ነበር ሲወራ የነበረው። መሆን የሌለበት ነገር ነው የሆነው። ገባሽ አይደል? አንድ ሰው ደግሞ ያለ ምንም ምክንያት እንደዚህ ሊሆን አይችልም። የሰው ልጅ ተገዳድሎም እኮ የሚታረቅ አለ አይደለ? እና እናንተ ደግሞ በዚህ ልክ እኔ እንጃ እኔ በጣም ስለጨነቀኝ እኔ ምንም ላያገባኝ ይችላል። ገባሽ አይደል? እኔ ካንቺ ጋር ምንም አይነት ይኸውልሽ ስሚኝ፣ እኔ ካንቺ ጋር ምንም አይነት ግንኙነት የለኝም አይደል? እኔ አንቺንም ማቅሽ በማን ነው? በቅዱስ ነው አይደል? አይ እና ማውራት ነው ሚስቱ ስለሆንሽ ልንገርሻ፣ ስሚኝና እኔን ከዛ እናወራለን እሺ? እና እኔ አንቺንም ማቅሽ በቅዱስ ነው። ገባሽ አይደል? እና አባይ ቲቪ ላይ ቀርበን በዛ ባለሆነ ምክንያት እዛ ጋር ተናግረሽ እንደዛ መሆኑ አግባብ ነው ብዬ አላስብም ነበር። ገባሽ? እናወራለን ብዬሽ ነበርና ስደውልልሽም ስልኬን አታነሽም ብሎ ካልገተሽኛል። በሌላ ስልክም ብዙ ስልክ ደውዬልሽ ነበር፣ ስልክሽ ሊሰራልኝ አልቻለም። አይ ሰላም ገባሻ? እና አንድ ነገር ልነግርሽ ነው ዳናይት። ምንድነው ዳጊ? ቅዱስ በጣም ታሟል አይደለም? ስሚኝ፣ እኔን ስሚኝ። ከዛን ቀን በኋላ ልጁ ደህና አይደለም። ገባሽ አይደል? ጓደኞችሽ እንኳን ነግረውሽ ያውቃሉ? ቅዱስ በጣም ታሟል። ገባሻ? እነሱ ያውቃሉ፣ ነግረውሻል? ማንም አልነገረሽም አይደለ? እኔ ደግሞ ጓደኛችሁ እስከሆንኩ ድረስ ስትጣሉ ማየት አልፈልግም። ገባሻ? ቅዱስ ማለት ለኔ ወንድሜ ነው እኮ አይደለም? አብሮ አደጌ ነው እኮ። ስሚኝ፣ ቅዱስ ማለት ለኔ እኮ ይኸውልሽ፣ ስሚኝ፣ እሺ ስሚኝ፣ ቅዱስ ማለት ለኔ አብሮ አደጌ ነው። ታውቂያለሽ አይደለ? ረጅም ጊዜ እንደሆነ ከቅዱስ ጋር። ስለዚህ ዛሬ በጓደኝነት ነው እናንተ መሀል የገባሁት። እኔ ለአንቺ ወንድምሽ ነኝ፣ እሱም ለኔ ወንድሜ ነው። እኔ ካልፈለኩ አይደለም ዳናይት፣ ይሄ ሁሉ ደረጃ ግን እኔም አውቃለሁ ዳናይት እኮ አውቃለሁ። ስሚኝ፣ እኔም አውቃለሁ። ልጁን ታውቂያለሽ፣ በትልቅ ሚዲያ ላይ ነው ልጁን ያዋረድሽው። ግን ይሄ ሁሉ ነገር ተፈጥሮ ምንም አላለም። በቃ እሱ ስላንቺ ነው አሁን ድረስ እያሰበ ያለው። እና በቃ ዳናይት፣ እኔ አሁን የጠራሁሽ ምክንያት እዚህ ጋር ቁጭ ብለን እንድናወራ አይደለም።
በቃ ትንሽ ደቂቃ 5 ደቂቃ አልኩሽ ውስጥ ገብቼ እሱንም ላሳይሽ ነው እንዴ ምን ማለት ነው ዳጊ አንዴ በቃ ይሁንና እንዴ አልፈልግም ለዚህ ኮነ የጠራኸኝ እኔ አልፈልግም ገባህ ስላከበርኩ ነው እዚህ ጋር የመጣሁት እንጂ ከሱ ጋር እንድታገናኘኝ አይደለም በቃ አልፈልግም ለኔ ብለሽ አልፈልግም ለዚህ ኮነ ይቅርታ አድርግልኝና ነው ዳኔ ተሻንዴ አንዴ ቁጭ በይሽ እሺ ቁጭ በይ እኮ አንዴ ቁጭ በይሽ አንዴ ቁጭ በይሽ ቁጭ በይ ለዚህ ኮነ የጠራኸኝ እኔ ሜድበት አለኝ አልፈልግም እኔ ላንቺ ብዙ ነገር አልሆንኩልሽም ከዚህ በፊት ተጣልታችሁ ማን ያስታርቃችሁ? አልፈልግም እኔ እሱን አይኑንም ማየት አልፈልግም ምንም አይነት ነገር ስለማልፈልግ ነው በቃ ስሚኝ እኔ ከዚህ በፊት ተጣልታችሁ እኔ ነኝ ያስታርቃችሁ አስታርቀኝ ብለሽኝ አይደለ እሱ በፊት በቃ ውለታ ያለብሽ የኔ ውለታ የለብሽም የኔ ውለታ የለብሽም ስላከበርኩ እኮ ነው እኮ የኔ ውለታ አለብሽ አይደለ ስለዚህ አንዴ እንሂድና 5 ደቂቃ ማትውል እኔ ማየት አልፈልግም እኔ እሱ ዳናይት አንዴ በማርያም እሺ ዳናይት እሺ ስሚኝ አንዴ እንሂድና እኮ ስለማልፈልግ ነው እኔ ሶሻል ሚዲያ ላይ አግባኝ ያልኩት ስለምፈልገው አግባኝ ያልኩት በቃ እሱ ሁሉ ጊዜ ህፃንነት ነው ሁሉ ጊዜ የማይሆን ነገር ነው ገባ ስለዚህ እኔ አልፈልገውም በቃ ስለማልፈልገው እሱ እኮ የሚስተካከል ነገር ነው አይደለ ይስተካከል እኔ ሴት ነኝ ገባህ ቤተሰቦቼ እንዳገባ ይፈልጋሉ ስለዚህ አልፈልገውም በቃ እኔ ለኔ የማይሆን ከሆነ ምን ይሰራል እኔ ስሚኝ ዳኔት እኔ ስሚኝ አንዴ እንሂድና አይተሽው ትውጫለሽ በቃ ካልፈለግሽም ይቀራል ግን አንዴ እዩ ልጅ ያለበትን ሁኔታ እዩና ከዛ ትተይዋለሽ ካልፈለግሽ ትተይዋለሽ ዳኔት አንዴ ብቻ እንሂድ እንዴ እዚያ ሁሉ ነገር ተፈጥሮ ማያው ነው ንገረኝ እስቲ ምንድነው አንዴ እዩ ብቻ ያ ሁሉ ነገር ተፈጠረ አቃለው የተፈጠረው ነገር ነበርኩ አይደለ ነበርኩኝ እሱ እኮ የሚስተካከል ነገር ነው እሱ ሶሻል ሚዲያ ላይ ስለቀረበን እኮ አይደለም ይስቃኔ ሰማኛ እኔ አልፈልገውም እኔ ሴት ልጅ ነኝ እድሜ ይሄዳል ቤተሰብ አግቢ እያለ እየጠየቀኝ ነው ስለዚህ አልፈልግም በቃ እሺ ያልኩኝ እኮ ነው ሰሚኝ ዳናይት አረ በማርያም በእናትሽ እኔ አታስጨንቁኝ እናንተ ማልገብቼ እንሂድና አንዴ አይተሹ ትመለሻለሽ ዳናይት ስሚኝ አንዴ እንሂድና አይተሹ ከዛ የሚቀር ነገር ካለ ይቀራል አልፈልግም በቃ አልፈልግም ለኔ ብለሽ አንቺ በመብርሃን ብዬሽ በማርያም አንዴ ያዘሽው ትወጫለሽ በማርያም እያልኩሽ ያለበትን ችግር ብታዩ አይቺ ምን እንዲያረግ ምንም አይምጣ ግን አንዴ ብቻ እዩ እሺ ታዲያ ጋር ምንም አይነት ነገር ድጋሚ እንዲፈጠርም አልፈልግም እሺ ብቻ አንዴ ብቻ እዩ እሺ አንዴ ብቻ እዩ ሰማኛላ ዳጊን ላንተ ነው የማደርገው ዳኔታ አቃለው ለኔ ብለሽ እንደሆነ አቃለው እሱ መቼም አይለወጥም ልንገርህ ይኸውልሽ የሰው ልጅ ሆኖ ማይለወጥ የለም የሰው ልጅ ሆኖ የፈለገ ጊዜ ፈጅብሻል እንጂ ትለወጫለሽ ከሱ ጋር ከዛ በላይ ስንት አመታትን አብረን ስንቆይ የማይለወጥ ልጅ ዛሬ ላይ እንዴት ነው የሚለወጠው ነገር እኮ ብቻ እሺ እንሂድና አሁን ያለበትን ነገር ላሳይሽና ምንም አይሰራልኝም በቃ እኔ ብለሽ እዚህ ድረስ መጥተሻል አይደለ ብቻ ምንም ነገር ቢናገርሽ ራሱ ምንም እንዳትዪ እሺ ዳኔት እሺ ምንም ቢልሽ ለኔ ብለሽ እዚህ ድረስ መጥተሻል አይደለ ከዛ እዚህ ድረስ መጥተሽ ማለት ቀልድ አይደለም ብቻ ለኔ ብለሽ እሺ አሁን እንገባለን ከዛ ያለውን ነገር እንትን እንዳለን እሺ ላንኳኳ ያ አይደብርሽ እሺ ሰላም አልፈልግ ነው ግን ይሄን ማስተካከል ነገር እኮ ይኸውልህ አሁንም የማደርገው ላንተ ስል ነው በቃ ማስተካከል ነገር አለ ምን አትወልቂ ቅዱሴ ተኛ እንዴ ዳጊ ተኛሽ እንዴ ቆየሁ እንዴ እመጣለሁ ብለህ ቆየህ በጣም ጠዋት አይደል እመጣለሁ ያልከኝ ዳናይትን እኮ ይዤት መጣሁ ዳናይትን ለምንድን ነው ለምን ለኔ ሳይነግረኝ ይዘህ የምትመጣው? አይ አይደለም ማውራት ስላለባችሁ ነው። አይደለም በቃ ዳጊ ምንም የምናወራው ነገር የለም ከዚህ በኋላ ያለበትን ነገር ታውቂ የለም እኔ ምንም አልኩ ደህና ነኝ አይ ደህና ነኝ አይደለም ቅዱስ እኔ በማል እየተጨነኩኝ ነው
ሁሉ ቀን ያሳለፍኩን ነገር ታውቂያለ እንዴ? እንዴት በዚህ ምንም አልሆንኩም ማለት ኮሽ ለምን ይዛት መጣ እሷን? አይ በቃ ማውራት ያለባችሁ ነገር እዚህ ጋር ታወራላችሁ። በቃ አልፈልግም። ዳናይትም ነይ እዚህ ጋር ቁጭ በይ። ሳትነግረኝ ለምን ይዛት መጣ? ነይ ተነሽ፣ ነይ እዚህ ጋር በቃ ማውራት ያለባችሁ ነገር ታወራላችሁ። ነይ እኮ ነይ እዚህ ጋር ዳናይት ተነሽ። አልፈልግም። ዳናይት ለምን ይዛት መጣ? አይደለም ቅዱስ ቆይ ተረጋጋና እናወራ። ተነሽ ዳናይት። አይ እዚህ ጋር እኮ ነው። አይ እዚህ ጋር እኮ እዚህ ጋር ነይ ተነሽ። ብድግ በይ ዳናይት። እንዴ ነይ እዚህ ጋር ቁጭ በይ። እዛ ሁለታችሁንም በስትክክል እናወራለን። ሰማችሁኝ አይደለ? እዚህ ጋር እናንተ ሕፃን ልጆች አይደላችሁም፣ ትልቅ ናችሁ። ታስባላችሁ። የቀረባችሁት የት ነው? ትልቅ ሚዲያ ላይ አባይ ቲቪ ቀርባችሁ መታችሁ እዛ ሚዲያ ላይ መጣላት ማለት ምን ማለት ነው? ያለፈ ነገር ለምንድን ነው ተነሳ? ያለፈ ነገር አይደለም። ያለፈ ነገር እያነሳህ የማይሆን ስሜት ውስጥ ነው እየገባክ ያለከው አይደለ? እሷም እንደዛው። ስለዚህ መስተካከል ያለበት ነገር ይስተካከላል። በቃ ምንም ነገር እኮ አቁመን ማለት አይደለም። ሁሉም ነገር አቁመን እኔ እኮ በእናንተ መሀል ላብድ ነው። እየሰማችሁ ነው ቅዱስ? ሲጀመር ለምን እንደዚህ አይነት ነገር ታደርጋለህ እንዴ? ለምን አላደርግም? ለምን ይዛት መጣስ? ለምን አላደርግም? ቅዱስ ምን ሆነ ነው? ጓደኛዬ እኮ ነህ እንዴ? ለምን እንደዚህ አይነት ነገር ታደርጋለህ ማለት ምን ማለት ነው? አንቺም ብትሆኚ በቃ ዳውሩ አይንሽን በጨዋታዎች ትመጫለሽ። አንቺ ሲጀምር ቅዱስ አይ አሁን እንደዚህ እንድትስዳደቡ እኮ አይደለም እኔም እጃቲ መጣሁት ብሬ ነው የመጣሁት እንጂ አንተም ብዬ አይደለም። እሺ ዳናይት አውቃለሁ። ስለዚህ ያለውን ነገር አውሩ በቃ። እስከመች እንዴ 3 ወር ሙሉ ቤት ተኝተክ ውጭ እንኳን አልናፈቀህም? አልተኛውም። ደህና ነኝ። እየሰራው ነው አይደለም? እየሰራ አይደለም። ለኔ ላይፍ አሪፍ ላይ እኔ ማለት እኮ አንተ እንደ ጓደኛ ራሱ እንዳትተኝ ወንድምክ ነኝ እኮ አንተ እምልህን ነገር ደግሞ መስማት አለብህ። ነገር በጣም ነው ያመሰግናለሁ። በቃ እኔ እንድታመሰግነኝ አልፈልግም። ማይሆን ነገር ነው ያ ሰማኝ። እንድታመሰግነኝ አልፈልግም። ኖ ማይሆን ነገር ነው። በቃ አውሩ ተግባቡ። ሌላ እኮ ምንም አለ በደንብ አለ። ዳናይት የምትይው ነገር ካለ አበይው። ምናወራው ነገር የለም ዳጊ። ምንም የምናወራው ነገር የለም ማለት ነገር ይሄለው አይደል እንዴ? ምንም የምናወራው ነገር የለም። ስሚ ዳናይት፣ አሁን ምንም የምናወራው ነገር የለም ሳይሆን ማውራትም አለባችሁ። ማውራት ያለበት ነገር ካለ እሱ ያወራ። አንቺም ታወሪያለሽ እሱም ያወራል። ጨርሻለሁ አይደለም ዳናይት? እዚህ ድረስ የመጣነው እኮ ለስራ ነው አይደለ? በቃ እኔ ስላበቃልኝ እኮ ነው። በቃ እሱ ነገር በቃኝ። ቅዱሴ መስተካከል አለበት። እሺ አሁን አታልቅስ። ስላለቀስክ እኮ ምንም የሚመጣ ነገር የለም። ታውቃለህ አይደለ? እኔ አለሁ ቅዳ ሰማኛ ነኝ። አሁን የመጣሁት እኮ እንድታለቅስ አይደለም አይደል? መሆን ያለበት ነገር መሆን ያለበት በቃ መታረቅም ካለባችሁ ትታረቃላችሁ፣ መቆምም ካለበት ትቆማላችሁ። ምንም ታረቀው ነገር እኮ አሁን እኮ ምንም የምታረቀው ነገር ሳይሆን እኔም ራሴን እያመመኝ ነው። ራስን ነው የምታሳምመው። ቆይ ዳናይት ያለመለስም አይደለም። ለምን ነው እንደዚህ እያለቀሰ? አይ እያለቀሰ ያሉ ሳይሆን ምንም ያመጣው ፋይዳ የለም። ገባህ? ዳናይት ይኖራል። ምንም ያመጣው ለፋይዳ በህዝብ ፊት እኮ ነው ያወራልኝ። አውቃለሁ ቅዱሴ፣ በህዝብ ፊት እንደሆነ እኮ አውቃለሁኝ። ግን በቃ አሁን ያለውን ነገር በቃ ማድረግ አለባችሁ። እናንተ አታስተውሉም? ዳናይት ቤተሰብ የሚባል ነገር አለ፣ ስንት ነገር አለ እኮ። እኔ ቤተሰቤን ስላከበርኩ ነው የተውኩት። ገባህ? ቤተሰቤን ስላከበርኩ አይደለም። እሱ ቤተሰቦቼን ትቼ አግባኝ ብዬ ጠይቄዋለሁ እኮ ዳናይት አውቃለሁ። ከዛ እሱ መልስ ምንድን ነው? ገና እንለወጣለን። መቼ? እና ምንም ሳይኖረኝ ነው እንዴ ማገባሽ? ታዲያ ምንም ሳይኖረኝ ነው ማገባሽ? መቼ ነው የምትለወጠው? ንገረኝ። ስንቴ ነው ይሄን ደጋግመን ስንቴ ነው ያወራንበት? ስንቴ አንተ ያው ነህ መልሰህ እዛው ላይ ነህ። እኔ ሴት ልጅ ነኝ። ገባህ? ህይወቴ ይሄዳል እኮ ያንተ ረበይቱ ይሄዳል። ሰው ሳይፈልገኝ ቀርቶ ይመስላል እንዴ ካንተ ጋር ያለሁት? በቃ ቤተሰቦቼ ባለሀብት አግኝተዋል። ኦኬ ይድሩኛል፣ አለቀ። ይሄን ደግሞ አምነህበት መቀመጥ ያለብህ ነገር ነው። ገባህ? ስላለቀስክ ሌላ ነገር ስለፈጠርክ ምንም እኔ ጋር የሚያመጣው ፋይዳ የለም። እስቲ ንገረኝ ደጋግመን ይሄን ነገር አላወራንበት እኮ። ታዲያ ያን ዛዛ ማድረግ ነበረብሽ። ታዲያ ምን ማለት ነው? አባይ ቲቪ ላይ ለምን እንደዛ ታደርጊያለሽ? በቃ አወራሁት። እሱ ነው እንደዚህ እንድትሆን ያደረገ። አወራሁት። ገና ለብዙ ሰው አወራለሁ። ምክንያቱም ይሄ ነገር እንዲያበቃለት ስለፈለኩ እዛ ሚዲያ ላይ ተናገርኩ። አለቀ። ምክንያቱም አንተ የምትለወጥ ሰው ስላልሆንኩ። መቼም አትለወጥም። መቼም ደጋግመህ እዛው ላይፍ ውስጥ ነው ያለው። ገባህ? እኔ ደግሞ የተሻለ ነገር እንፈልጋለሁ። የተሻለ ህይወት እንፈልጋለሁ። አንተ መቼም የማትማር ሰው ብትኖር አንተ በቃ
ስለዚህ እያለቀስክ ራስን እንደዚህ አይነት ውስጥ እየከተትክ ባትጎዳ ይሻልሃል። የራስን ላይፍ መጀመር አለብህ። የራስን ላይፍ ጀምረ መኖር ነው በቃ ህይወት ይቀጥላል። ገባህ እኮ ያንን ማድረግ የነበረብሽ ተገቢ ነው። በዛ ሰዓት ማድረግ ያንን ማድረግ ተገቢ ከአንድም ስንት ጊዜ አይደል እንደ አብረን ያወራነው ቆይ ስለዛ ነገር አውርተን ስለሌላ ላንቺ አውርተን አይደል መች ነው ያስተካከልከው ንገረኝ አስተካከልከው አውርተንበታል አስተካክለሃል ንገረኝ ምንድነው የተሻለ ነገር ያመጣኸው ምንም አላመጣህም እናወራለን ያው ነው ስለዚህ የተሻለ ነገር አገኘው ሄድኩኝ አለቀ በህዝብ ፊት ነው እንግዲህ ስንት ህዝብ በሚያይ ፊት ላይ ነው እኮ እኔ ምንም ነገር እንደሌለው እኔ ምንም እንደሌለኝ ነገን ተስፋዬን ምንን ያጨለመችብኝ ዳግም ይሄን 3 ወር እንዴት እንደሆንኩት እኔ ነኝ የማውቀው አውቃለሁ ቅዱሴ እኔ እኮ አውቃለሁ አብረን ነበርን አይደለ ታውቃለህ ያን ነገር ታውቃለህ አውቃለሁ ቅዱሴ ግን በቃ አሁን እናንተ ህፃን አይደለም ታውቃለህ አንተም አንቺም ህፃን አይደላችሁም እንደ ትልቅ ሰው ማሰብ አለባችሁ ይኸውልህ ስንቴ እንደ ትልቅ ሰው አውርተናል ዳግም አዳምጣት ትመጣለች እንደ ትልቅ ሰው በጣም ብዙ ጊዜ አውርተናል ዳኔ ታውቃለህ እሱን አሁን አይደለም ገባህ አሁን እንደዚህ ከተፈጠረ በኋላ አይደለም እኔና እሱ ማውራት የጀመርነው በጣም ብዙ ጊዜ ቁጭ ብለን ያወራንበት ነገር ነው ገባህ ያ ሰው ደግሞ የማይለወጥ ከሆነ ኦኬ ለምን እኔ ጋር ይቆያል ለምን እሱ ጋር ቆያለሁ ንገረኝ ሴት ልጅ ነኝ አይደለ ነገ ህይወትን እፈልገዋለሁ ከሱ ጋር እኮ ያየሽ እያንዳንዱ የምናረገው ነገር ታውቂያለሽ እንዴ ስራ አለ አሁን ዩቲዩብ ነው ያለን በቃ በዩቲዩባችን በስነስርዓት ሰርተን እንለወጥ አልኩኝ አይደል እንዴ አውቃለሁ ሴት ልጅ እድሜ ይሄዳል ግን በቃ እሱ ማሰብ ያለብህ ደግሞ ለውጥን አንተ ለውጥን እስቲ ንገረኝ የትኛው ለውጥ ጊዜ ሳሰጪኝ ታዲያ ለምን ባንዴ እስከ መቼ እንዴ ኦኬ ካረጀው በኋላ ነው የምታገበኝ ጊዜ ስጪኝ የምትለኝ እሺ እኔ ገንዘብ የለኝም እሺ ምን ላድርግ ታዲያ በቃ መተው ዳግም ያልሰማት ነው በቃ አሁን በቃችሁ ከዚህ በኋላ ምንም መከራከር አያስፈልግም እኔ ዳጊ እንዲያቀም ፈልገው አዳምጠኝ ከዚህ በኋላ ምንም ፋይዳ አያመጣው ስሚ ዳኔት ዜሮ ሳንቲም ይሻላል አይደል ያመጣውሽም እኔ እንድታረቁ ስለምፈልግ ነው መቼም የማይታሰብ ነገር ነው ይታሰባል ምንድነው ታውቂያለሽ የረጅም አመት ፍቅር ነው 3 ቀን አላቀም ወይ ደግሞ ሳምንት አይደለም ገባሻ ረጅም አመት ተዘጋግተን ኖረናል አይደል ከዚህ በኋላ ያለውም ላይፍ እንደዛ ነው 3 ወር ሙሉ አይደለም እኔ ላስታርቃችሁ ሞክሬ ነበር ስደውልሽ ስልኬን አታንሽም በዛ ላይ ብሎ ካደረግሽ ማንንም ስለማልፈልግ በሱ መጣብኝ ሰዎች ስለማልፈልግ ገባኝ ዳናይት ግን አሁን ላይ መታረቅ ስላለባችሁ ነው በቃ እኔም በሌላ ስልክ ከ3 ወር በኋላ ደወልኩልሽ ምናልባት ትንሽ ከተረጋጋች ብዬ ነው አሁን ላይ ደወልኩልሽ ገባሻ ስለዚህ አንተም ተረጋጋና አውራ አንቺም ተረጋግተሽ አውሪ እኔ ይኸውላችሁ ቅዱሴ ከዚህ በኋላ ምንም እና እየሰማት ነው አይደል የምትለው ነገር እየሰማ እስከሆነ ድረስ በቃ ምንም እቺ ልጅ ለአሁን አይደለም ለወደፊትም እኮ አጠቅመኝ ዳግም እየሰማ ነው ያረጋችኝ ነገር እያንዳንዱ ነገር ታውቃለህ አይደል አውቃለሁ ግን መስተካከል የሚችል ነገር ነው አሁን እኮ አይኗን በጫጥባ እኮ ነው የመጣችው ሰማኝ መስተካከል የሚችል ነገር ነው ሰማኝ እሱ እንሂድ ስላለኝ ነው አንተ ጋር የመጣሁት ታዳምጪኝ አውቃለሁ ስራ አጥቼ አንተ ጋር መጣ ነው እንደሚመስል ሰሚኝ ዳኔት አውቃለሁኝ ግን ምንድነው ታውቂያለሽ በቃ አሁን ስራታችሁን ያዙ በስትክክል አሁን በቃ ያለውበት ቦታ ተመችቶኛል በቃ ምንም አልፈልግም ብላለች እየሰማት ነው አይደለም በቃ ተመችቷል በቃ ተመችቶኛል ስለዚህ ሰላም አግኝቻለሁ ብቻ ደግሞ ይበልጥ እንዲመች ሰላም አግኝቻለሁ በቃ ሌላ ምንም አልፈልግም ለምን ይያልክ ራስን አትጉዳት ሰማኸኛ በቃ የራስን ላይፍ መጀመር አለ በቃ አልፈልግም ዳናይትም ስሚኝ አሁን ጀመር ማን ያለሽ ቅዱስ እኔ ራሴን እያመመኝ ነው ሰማኝ እሱ ስላመጣኝ ነው የመጣሁት እንጂ አንተ ፈልገህ ለምን መጣሽ ታውቃለህ ቅዱሴ ነውጪ ናፍጠሽ መጨረሻ ነውጪ ቅዱሴ ነውጪ ምን ማለት ነው በእናትሽ ወደዛ ነውጪ ቅዱሴ ረፍሽ አይንሽ ራም ዳጊ ዞር በልልኝ ዳግም ያርገቻ ነች አንተ ነህ ዳጊ እዚህ ድረስ አምጥተህ በሱ ምታሰብናች ቅዱስ ረፍሽ ሰማኛለህ እኔ አልፈ ዞር በልልኝ ዳጊ ዞር በልልኝ ምንድነው ከዚህ በላይ እንዲመታኝ ነው እንደፈለከው ዳግም ቆይ ቅዱስ ተረጋጉ ቁጭ በልሽ ዳናይት ቁጭ በይ ቁጭ በልሽ ቁጭ በል በስትክክል አስወጣልኝ በቃ እኮ ቁጭ በል ዳናይት በማለት አንዴ ስሙኝ እኔ ስማኝ ቁጭ በል ዳናይት ቁጭ በይ ዳግም ቁጭ በይ በእናትህ ቁጭ በይ አክብሬ ነው የመጣሁት አክብሬ ልቀቀኝ በቃ አልፈልግም እሺ ቁጭ በይ ከዚህ በላይ ምን እንዲያደርገኝ ነው የፈለከው ንገረኝ ከዚህ በላይ ምን እንዲያደርገኝ ነው የፈለከው ዳናይት ቁጭ በይ አልፈልግም በቃ ነው ዳናይት ወደ ሰይድን ዳጊ እሺ ነው ቁጭ በይ ከዚህ በኋላ ምን እንዲያደርገኝ ነው ቁጭ በይ ችግር የለውም ቁጭ በይ
ቁጭ በይ ዳናይት። ዳጊ ጨርሻለሁ። በቃ ስለጨረስኩ ነው። በቃ በቃኝ። እኔ አልፈልግም። እሺ ቁጭ በይ አውሪኝ። እሺ ቁጭ በይና አውሪኝ። ስልኩን ጠርች ቅዱሴ ጭራሽ መታኸኝ አይደለ? አንተ ነህ ዳጊ ሁሉ ደረጃ እሺ ስሚ፣ እንደዚህ ሆኖ አልገባ ዳናይት አውጥተህ አንተ ነህ እንደዚህ። በቃ ዳግም በቃ አልፈልግም። በቃ አስወጣ። እኔም አልፈልግም። ገባህ? በቃ ውጪ። ስላከበርኩት ብቻ ነው የመጣሁት። በቃ አይንህን ማየት ስላልፈለኩ ነው እስካሁን የቆየሁት። እሺ ዝም በይሽ ዳናይት። አንተም እንደዛው አልፈልግም። በቃ ዳግም አልፈልግም። አስወጣ። አልፈልግም አይደለም። በቃ አልፈልግም። ቀልድ አይደለም። ይሄ እኮ ቀልድ አይደለም። ከቤት ያስወጣልኝ። ቀልድ አይደለም የኔ አባት። ይሄ ቀልድ አይደለም። እሺ ምንም ቀልድ አይደለም። ዳግም አልፈልግም። ይሄ ህይወት ነው። መብቴ እኮ ነው። ህይወት ነው እንዴ? ህይወት ነው። መብቴ ነው። ከቤት ያስወጣልኝ። በቃ ውጪ። ዳዊት ቁጭ እኔ ቁጭ። ዳግም ከዚህ በላይ ምን እንደሌለው የምትተዋው ቅዱስ ዝም በል አንተ። እናውራ ብለን መጣኛ። እረፍ። እንዳትነካት ውጪ። እስቲ እንዳትነካት ቅዱስ ነው። ውጪ። አስወጣልኝ። ዳግም ሰማኛለህ። ወደዛ ሄድልኝ። እንዴት ማታለች? እንዴ ጨረስ ይዛት መጣ። በቃ ተረጋግሽ። ውጪ። ነጭ ነጭ አንተ ነው ይዘህ እንዴት እንደመጣሽ ታውቃለህ? በቃ አልፈልግም። እንዴት እንደመጣሽ ታውቃለህ? ምንም ቢሆን በቃ ሰላም አግኝቻለሁ። 3 ወሬን ሰላም ያገኘሁት። በቃ አልፈልግም።